ሰላም እንደምን አላችሁ? ሰሞኑ ብዙ ሰዎች ጋር እንደዛ አይነት ሊንኮች በቴሌግራም እየተላኩ ይገኛሉ እና አብዛኞቻችን እንደዛ አይነት ሊንኮችን ክሊክ አድርገን በምንገባበት ሰዓት ቀጥታ የቴሌግራም አካውንቶቻችን በሌላ ሰዎች እጅ ቁጥጥር ስር ይሆናል ማለት ነው እና ይሄ ደግሞ ለተለያዩ ላላስፈላጊ የሆኑ ጉዳቶች እንደዚሁም ደግሞ በእናንተ አካውንት በእናንተ ስም ብዙ ዘመዶቻችሁ እናንተን አስመስሎ ገንዘብ ላኩልን እንደዚህ ተቸግሬያለሁ ምናምን እስከ ማለት ድረስ ይደርሳሉ እና ብዙ ሰዎች በፋይናንሻል እንደዚሁም ደግሞ ሳይኮሎጂካል ጉዳት ደርሶባቸዋል በእንደዛ አይነት በትንንሽ ነገሮች ምክንያት ማለት ነው እና እንደዛ አይነት ነገሮች ስታገኙ እናንተ ክሊክ ባለማድረግ ራሳችሁን ከእንደዛ አይነት ችግሮች መከላከል ትችላላችሁ። የመጀመሪያው ጥንቃቄ ነው እና ምናልባት እንኳን እንዳጋጣሚ ክሊክ አድርጋችሁት እንኳን ገብታችሁ አካውንታችሁ በሌላ ሰው ቁጥጥር ስር እንደሆነ ካረጋገጣችሁ ቀጥታ ቴሌግራም ውስጥ ገብታችሁ ማስተካከል ትችላላችሁ። ቴሌግራም ላይ እዚህ ላይ 3 ሰረዝ ያለችው ወይም ሴቲንግ ላይ እንገባለን። እዚህ ጋር ሴቲንግ ስንገባ እዚህ ጋር ከታች ዲቫይስ የምትላለች ዲቫይስን ቀጥታ እንነካታለን። ዲቫይስ የሚለውን ስንነካ ብዙ ዲቫይሶች ይኖራሉ እና ከነዚህ ውስጥ ተርሚኔት ኦል አዘር ሴሽን የምትለዋን ክሊክ እናደርጋታለን ማለት ነው። እንደዚህ ስናደርግ ሌሎችን ከኛ ዲቫይሶች ያሉትን ዲቫይሶች አስወጥቶልን የእኛን ዲቫይስ ብቻ ይቀራል ማለት ነው። ስለዚህ እንደዚህ በማድረግ ቴሌግራማችሁን ሌላ ሰው ሀክ አድርጓችሁ ከሆነ በዚህ መልኩ ማስተካከል ትችላላችሁ። ራሳችንን ከአላስፈላጊ ጉዳቶችን እንጠብቅ እንከላከል ለማለት እወዳለሁኝ። አመሰግናለሁ።